ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላል የሆነ የኩኪስ አሰራር አብረን እንሰራለን። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ቪዲዮን እዩትላችኋለሁ። እዚህ ጋር አንድ ኩባያ ቅዝቃዜውን የለቀቀ ለስለስ ያለ ቅቤ ያስፈልገናል። የገበታ ቅቤ ነው። እሱ ላይ 3/4 ኩባያ የደቀቀ ስኳር እንጨምራለን። ይሄንን በደንብ አድርገን ክሬም እስኪሆን ድረስ እናደባልቀዋለን። እናንተ መምቻም ካላችሁ በእሱ መጠቀም ትችላላችሁ። በደንብ አድርገን ይሄው እንደምታዩት ክሬም እስኪሆን ድረስ በደንብ አድርገን እንመታዋለን። ግማሽ የሾርባ ማንኪያ ቫኒላ እናደርጋለን። የቱንም ካላችሁ እሱ መጠቀም ትችላላችሁ። እንደዚህ ካደባለኩት በኋላ 3 የሾርባ ማንኪያ ወተት እንጨምራለን። ወተቱን እንደጨመርኩኝ 1/4 የሻይ ማንኪያ ጨው አድርጌያለሁ። እሱ ላይ 2 ኩባያ ዱቄት ቀስ በቀስ እንጨምርበታለን። ያው እንደምታዩት ቀስ ብለን እናደባልቀዋለን። ያው ቪዲዮ እስኪ እንዲፈጥን ስላረኩት ነው እንጂ ቀስ ብዬ ነው ያደባለኩት። ብዙም መታሸት አይፈልግም። ያው ኩኪስ ትንሽ እንደዚህ አንድ ላይ ዱቄቱና እንትኑ ከተደባለቀ ይበቃዋል ማለት ነው። አንዱን ኮኮዋ እናደርግበታለን። 2 የሾርባ ማንኪያ ኮኮዋ አድርጌበታለሁ። እሱን አንድ ላይ እንደዚህ እናደባልቀዋለን ቀስ እያለን። እዚህ ጋር በተጨማሪ 2 የሾርባ ማንኪያ እንጨምርበታለን። አንድ ላይ እንደዚህ አሽቼ ሊጡ እንደምታዩት ለስለስ ያለ ነው። አሁን ይሄው ይሄንን ይመስላል እንደምታዩት። ይሄ አሁን እንደዚህ አስተካክየው ለ5 ደቂቃ ፍሪጅ ውስጥ አስቀምጠዋለሁ ከስር ማለት ነው። ይሄው ከ5 ደቂቃ በኋላ ሊጣችን ቀዝቅዞልናል። አሁን ቅርጹንም በቆንጆ አድርጎ ስለሚይዝልን ፍሪጅ ውስጥ ብታስቀምጡት አሪፍ ነው። ከዛ አሁን እንዳመጣዋለን። እንደዚህ እያስተካከልን እንዳመጣዋለን እስክንፈልግ ድረስ ማለት ነው። ፔስታል ብታደርጉት አሪፍ ነው። ማውጫ ላይ በሱ ቅርጽ አወጣበታለሁ። እናንተ በፈለጋችሁ ማድረግ ትችላላችሁ። ቅርጽ ማውጫውን ከየት ነው ያገኘሽው ላላችሁኝ፣ ቅርጽ ማውጫውን ከቴሙ ወይ ደግሞ ከሺን ማግኘት ትችላላችሁ። ከዛ እንደዚህ ከላይ ቁጭ ቁጭ እናደርገዋለን። እናደርገዋለን። ትንሽ ነካ ነካ አደርገዋለሁ።
ሁሉንም ከስር አድርገን ነጩን ደግሞ ከላይ አድርገን ይሄው አዘጋጅቼዋለሁ። እንደምታዩት ኦቭኔ 325 ላይ ከፍቻለሁ፣ እየሞቀ ነው። አሁን ኦቭን ውስጥ እንከተዋለን። ይሄው ከ18 ደቂቃ በኋላ ኩኪሳችን ደርሷል። እንደምታዩት ይሄንን ይመስላል። አሁን ሁሉንም ይሄው በዚህ መልኩ አብስዬው ተመልሻለሁ። ቾኮሌት አዘጋጅቻለሁ። እሱን እንደዚህ ካቀለጥኩት በኋላ እዚህ ጋር ደግሞ ከላይ የሚደረጋለን እንደዚህ ማተው ትችላላችሁ። ያው ደግሞ ትንሽ ዲኮር ማድረግ ፈልጋችሁ በዚህ መልኩ ማድረግ ትችላላችሁ። ከዛ ሲቀዘቅዝ ራሱ ይጣበቃል ማለት ነው። ያው ቸኮሌቱን ከስር እየቀባን ከላይ ማድረግ ብቻ ነው። ሁሉንም በዚህ መልኩ ጨርሼው እመለሳለሁ። ያው ሁሉንም ጨርሼው ተመልሻለሁ። እንደምታዩት ይሄንን ይመስላል። ያው ይሄንን ይመስላል። እንደምታዩት ቆንጆ የሆነ የኩኪስ አሰራር ነው። ተወዱታላችሁ፣ ሰርታችሁት ሞክሩት። ይሄንን ይመስላል። እንደምታዩት ውስጡም ቆንጆ ከሽ የሚል የኩኪስ አሰራር ነው። ተወዱታላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለቻናሌ ደግሞ አዲስ ከሆናችሁ እንኳን በደህና መጣችሁ፣ ወደ ቻናሌ ተቀላቀሉላችኋለሁ። ሀሳብ ሆነ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።